መካከል ሲሰማ ምንድነው የሆነው? አዳም በቅጠሎች መካከል ተሸሸገ ይላል። ፈሪ ነው የሆነው አዳም። ይሄ ነው ሮሜ መጽሐፍ ምዕራፍ 8 ላይ ጳውሎስ አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ የፍርሃትና የባርነት መንፈስ አልተቀበላችሁም ይለናል። የፍርሃትና የባርነት መንፈስ ማለት የፍጥረታዊው ሰው መንፈስ ማለት ነው። በቅጠሎች መካከል የሚሸሸገው አሁን በዚህ ዓለም በነ ማርያም ስር የሚሸሸጉ ሰዎች ማለት ነው። በእግዚአብሔር ፊት መቆም ስለማይችሉ በእግዚአብሔር ፊት መቆም በነ አርሴማ ስር ይሸሸጋሉ። ሙታን ስለሱን እያልኩ ነው ያለሁት። እንድትድን ነው፣ እንድታመልጥ ነው፣ ከጨለማው መንግስት እንድትድን ነው። እኛ ግን በእግዚአብሔር ፊት ድፍረት አለን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እዚህ ክፍል ላይ ልጠይቀው ነበረ ወንድማችን። እሺ ጌታ ክርስቶስ ኢየሱስ እንደዚህ ያለ ስለ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ክርስቲያኖች እስኪ መልሱልኝ እናንተ። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ። አሁን ስለ እውነተኛው ስጋና እውነተኛው ደም እየተናገረ ነው ያለው ኢየሱስ። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ ክርስቶስ። ይሄ ሕያው እንጀራ ከሰማይ የወረደው ህብስት ወይስ ራሱ ኢየሱስ ክርስቶስ? መልሱልኝ በኮሜንት። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ሕያው የሆነው ከሰማይ የወረደው እንጀራ ህብስቱ ነው ወይስ ኢየሱስ ክርስቶስ ነው? ከሞን መልሱልኝ። ማን ነው? ራሱ ኢየሱስ አይደል? ስለ ህብስት አይደለም የሚነግረን። ከሰማይ የወረደ ህብስት የለም። ህብስት በምጣድ ላይ ነው የሚዘጋጀው። ራሱ ኢየሱስ ነው ከሰማይ የወረደው። ቀጥሎ እንደዚህ ይላል፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ከዚህ እንጀራ ያለው ከየትኛው ነው? ከሰማይ ከወረደው እንጀራ አይደል? ከሰማይ ከወረደው እንጀራ ቢበላ ለዘላለም ይኖራል አለ። ከህብስቱ ሳይሆን ከሰማይ ከወረደው የሚበላ ነው ለዘላለም የሚኖረው። በጣም የሚገርም ቃል አስተውላችኋል? እዚህ ጋር አለ፣ እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ለማን የተሰጠ ነው ይሄ ስጋ? ከሰማይ የወረደው ስጋ፣ ህይወት የሚሰጠው ስጋ ለማን የተሰጠ ነው? ጻፉልኝ። ለማን የተሰጠው? ጌታ እኮ በግልጽ እኮ ነው የነገረን። ግልጽ ነው የነገረን። ለማን ነው ይሄ ስጋ የተሰጠው አለ። ክብር ለኢየሱስ ይሁን። ለዓለም የተሰጠ ነው አለ ክርስቶስ ኢየሱስ። ለዓለም የተሰጠ ነው አለ። እሺ ለእኛ የተሰጠ አይደለም ወንድም አለ። አንተማ በልተ ወንድሙ ክርስቲያን ከሆንክ አንተማ በልተ አካሉ ነሃል፣ የአካሉ ብልቱ ነሃል። ይሄ ከሰማይ የወረደው እንጀራ ለማን የተሰጠ ነው? ለዓለም ህይወት የምሰጠው እንጀራ ስጋ